ዳባ እባላለሁ። የትምህርት ባለሙያ ነኝ። በአዲስ አበባ ከተማ አስተዳደር ትምህርትና ስልጠና ጥራት ቁጥጥር ባለስልጣን የትምህርት ጥናትና ምርምር እንዲሁም የመማር ብቃት ምዘና ከፍተኛ ባለሙያ ነኝ እና አሁን የዚህ ዘመን ተማሪዎች ውጤታማ የሚሆኑባቸው መንገዶችና ምስጢሮች ምንድን ናቸው የሚለውን ነገር ለማየት ነው። ለዚህ ያነሳሳኝ ያው የትምህርት ላይ ያለው ስብራቶቻችን ብዙ ናቸው። እነዚህን ደግሞ መቀየር ይቻላል ወይስ አይቻልም? ይቻላል የሚል ሀሳብ ይዘን ነው የተነሳ ነው እና ይህንን ለማየት ነው። የትኞቹ ተማሪዎችን ውጤታማ ለማድረግ ስንል ማንን ነው? የትኞቹ ናቸው ተማሪዎች? አንደኛ ቅድመ አንደኛ ወይም አጸደ ህጻናት ያሉ ተማሪዎችን ነው። እነዚህ ተማሪዎች እነዚህ ህጻናት የትምህርት ጅማሬ ጥራትና ውጤት እንዴት እንደሚለካ ሳይንሳዊ አካሄድ አለው። ጅማሬው ምን ደረጃ ላይ ነው፣ ጥራቱ እንዴት ነው፣ ውጤቱ እንዴት ነው የሚለው ኤርሊ ግሬድ ለርኒንግ እንደ ኳሊቲ አውትካም የሚባል አለ። እነዚህን ምንድን ናቸው፣ እንዴት እነሱን ደግሞ እንለያለን፣ ከዛ በኋላ ህጻናቱን እንዴት እንረዳለን የሚል አለ። ሌላ የአነስተኛ ክፍሎች አንደኛ እስከ አራተኛ ያሉት የስሌት ብቃት እና የንባብ ብቃት ኤርሊ ግሬድ ማትማቲክስ አቺቭመንት እና ኤርሊ ግሬድ ሪዲንግ አቺቭመንት፣ እነዚህ ብቃቶች ምንድን ናቸው? እያንዳንዱ አሁን ለሂሳብ ከ7 እስከ 11 ብቃቶች የብቃት አይነቶች አሉ፣ ፓተርኖች አሉ። ከነዚህ ውስጥ መሰረታዊ የሆኑ ነገሮች ላይ ትኩረት ተደርጎ ይሰራል። ንባብ ላይ 7 አይነት የንባብ ብቃቶች አሉ። እነዚህ ነገሮች ምንድን ናቸው? እንዴት ነው የሚለዩት የሚባል ነገር አለ። እሱን በማየት ልጆቹ መዝነን ውጤታማ የሚሆኑበት ክፍተቶቻቸውን እየሞሉ የሚሄዱበት መንገድ ለማመቻቸት ነው። በሁለቱ ላይ ለምንድነው ትኩረት የሚደረገው? በአነስተኛ ክፍሎች ላይ ማስላት በአግባቡ ማስላት ያልቻሉ ልጆች በኋላ ሂሳብን፣ ፊዚክስን እና ሳይንስ ትምህርቶችን መማር ላይ ይቸገራሉ። ማንበብ በደንብ በዛ ክፍል ደረጃ የተቀመጠውን ንባብ ብቃት ላይ ያልደረሱ ተማሪዎች ደግሞ አንብቦ የመረዳት የመማር ችግር ይገጥማቸዋል በኋላ ማለት ነው። ስለዚህ እነዚህ መሰረታዊ ጉዳዮች ላይ ትኩረት ተደርጎ ይሰራል። ሌላው ልዩ ተሰጥኦ ያላቸው፣ ተሰጥኦ ስንል በትምህርት አይነቶች ተሰጥኦን የምንለው እሱ ነው። ተውቦ የሚባለው ደግሞ ወይም ታሌንት የምንለው ደግሞ በስፖርት በአካላዊ እንቅስቃሴ ማለት ነው፣ በስዕል፣ በሙዚቃ እና በተለያዩ በዛ ዘርፍ ባሉት ልዩ ተሰጥኦ ያላቸው አሉ። እነሱን እንዴት እንለያቸዋለን? እንዴት እንደግፋቸዋለን? እንዴት የበለጠ ውጤታማ እንዲሆኑ እናደርጋለን የሚለው ነገር ሳይንሳዊ አካሄድ አለው። እሱ በደንብ ይተነተናል። ከዛ ምን ማድረግ እንዳለብን ደግሞ መፍትሄዎች ይጠቆማሉ ማለት ነው። ሌላው ከአጸደ ህጻናት አይተናል። የአነስተኛ ክፍሎች የሚባሉትን አውቀናል። ሌላው ተማሪዎች የትኞቹ ተማሪዎች ናቸው? አንደኛና መካከለኛ ደረጃ የሚማሩ ተማሪዎች ከአንደኛ እስከ 8ኛ ክፍል 7 እና 8 መካከለኛ ነው የሚባለው። ከዛ በታች ያለው አንደኛ ደረጃ ነው የሚባለው። እነዚህን ሁሉ ያካተተ ነው። እነዚህ ደግሞ ብቃቶች አሉ በስርዓተ ትምህርት ውስጥ የተቀመጡ። እነዚህ ብቃቶችን እንዴት መላበስ ይችላሉ? ምንድን ነው ምስጢሩ እነዛ ብቃቶችን ለመላበስ የሚለውን እናያለን። ሌላ ሁለተኛ ደረጃ እና ከፍተኛ ትምህርት ተቋም ተማሪዎችንም ያካተተ ነው። ብቃት ኮምፒተንት ናቸው ወይ? እንዴት ኮምፒተንት ይሆናሉ? ብልህነት ኢንቴሊጀንስ የምንለው ነው። 8 አይነት የችሎታ ዘርፎች አሉ፣ የብልህነት ዘርፎች አሉ። በእያንዳንዱ እናይና በየትኛው የተሻልኩ ነኝ፣ በየትኛው ወደኋላ ቀረው፣ የተሻልኩበትን እንዴት አድርጌ ወደፊት አመጣለሁ፣ ወደኋላ የቀረሁበትን እንዴት ወደፊት አመጣለሁ የሚለው ነገር ልጆች እንዲለዩ እንዲያውቁ ይደረጋል። ይሄ የራሱ የሆነ ሳይንሳዊ ሂደትና አካሄድ አለው። እዚህ ደረጃ ላይ ለመድረስ ዩኔስኮ ያስቀመጣቸው 4 የመማር ምሰሶዎች ብሎ ያስቀመጣቸው አሉ። ለማወቅ መማር ለርኒንግ ቱ ኖ፣ ለማድረግ ወይም ለመተግበር መማር ለርኒንግ ቱ ዱ፣ ለመሆን መማር ለርኒንግ ቱ ቢ፣ በጋራ በሰላም ለመኖር መማር ለርኒንግ ቱ ሊቭ ቱጌዘር የሚለው። እነዚህ 4ቱ ደግሞ ሲጠቃለል ለርኒንግ ቱ ለርን ነው፣ ለመማር መማር። እነዚህ ነገሮች
ምንድን ናቸው፣ እንዴት ነው የሚለው ነገር በዝርዝር ይታያል ማለት ነው። እነዚህን በዝርዝር ማየት አላማው ምንድን ነው፣ ምንም አልመው ነው የሚለው ነገር ስናይ አንደኛ የሰው ልጆች የተለያየ ችሎታ ዘርፎች፣ ብቃት ዘርፎች አላቸው። ችሎታ ለምሳሌ የፈጠራ ችሎታ እዚህ ውስጥ እናያለን። ብቃት አሁን ማወቅን፣ መተግበርን፣ በአመለካከት ያንን ነገር መቀበልና ዝግጁ መሆንን ይጠይቃል። እነዚህም በሙሉ ያካተተ ብቃት እንዴት ነው የሚለውን ይታያል። ብልህነት ወይም ኢንቴሊጀንስ 8 ቅድም እንዳልኩት ቀደም ሲል ያው አይኪው ነበረ የሰውን ችሎታ ይለካል ተብሎ ሳይንሳዊ ነው ተብሎ ሲታይ የነበረው እና ሌላው አመለካከት ነው። አመለካከትም እንደዚሁ ልዩ ተሰጥኦ ጊፍትድ የምንላቸው ልዩ ተሰጥኦ በአካዳሚክ የትምህርት አይነቶች ቅድም እንደጠቀስኩት ልዩ ተውቦ ታሌንትድ የምንላቸው አካላዊ እንቅስቃሴ የድራማን፣ የሙዚቃን፣ የስዕልን እነዚህን ያካተተ ታሌንትድ የምንለው እሱን የምንለይበት የላቀ የማሰብ ችሎታ ወይም ኢንተሌክቹዋል የሚባለው አለ። ሊቅ ወይም ጂነስ ምናብ ኢማጂኔሽን እና የአእምሮና ልቦና ውቅር ማይንድ ሴት እነዚህም በሙሉ አይተን እያንዳንዳቸውን ዘርዝረን በእያንዳንዳቸው ምን ማድረግ እንዳለብን አስቀምጠን ልጆቹ ከአጸደ ሕጻናት እስከ ዩኒቨርሲቲ ያሉ ተማሪዎቻችን ውጤታማ የሚሆኑበትን መንገድ ማመላከት ነው ማለት ነው ዓላማው። ይህን ዓላማ አድርጎ ነው የተቀመጠው። ለምሳሌ አንዱን ምናብን ብንወስድ ወይም ኢማጂኔሽንን ብንወስድ እስከ ኒውተን ዘመን ድረስ አይዛክ ኒውተን ዘመን ድረስ የሆኑ እቃዎች ነገሮች ወደ ላይ ሲወረወሩ ተመልሰው ይወድቃሉ። ሁሉም ሰው ያውቃል ሲወረወር እንደሚወድቅ በእውቀት ደረጃ ሁሉም ሰው ያውቃል። ግን ኢማጂኔሽኑን ነበር ያልነበረው። ለምን እንዴት የሚል ጥያቄ መጠየቅ ከእውቀት ባሻገር ኢማጂኔሽን ነበር ያልነበረው። ኒውተን ኢማጂን ሲያደርግ ብዙ ነገሮችን በውስጡ አየ። ወደፊት የሆነ ነገር መንቀሳቀሰ ፎርስ ወይም ኃይል ሲጨመርበት እንደሆነ ይታወቃል። ፑሽንግ ፎርስ አለ። ወደ ታች የሚመለሰው ደግሞ በፎርስ ነው። ይሄ ፑሊንግ ፎርስ አለ ማለት ነው። ወደ ፊት የሚስብ አለ ማለት ነው። እና የስበት ኃይልን ወይም የስበት ፎርስን አገኘ ማለት ነው። ይሄ ከኢማጂኔሽን የመጣ ነው። ይህን ኢማጂኔሽን እንዴት ነው ኢማጂን የምናደርገው የሚለው ነገር እሱንም ሳይንሳዊ የሆነ መንገድ ለማመላከት ታስቦ ነው ማለት ነው። ይሄ ለምንድን ነው በዚህ ጉዳይ ያነሳሳን? ምንድን ነው ወደ 12 ዓመት ያህል በዚህ በትምህርት ዙሪያ ጥናቶች፣ ሰፊ ጥናት፣ አንዳንድ ጥናቶች ስናደርግ ነበረ። ከጥናቶቹ ያገኘናቸው ብዙ ነገሮች አሉ። እንደገና ደግሞ የዓለም አቀፍ የትምህርት የስነ ትምህርት ስነ ልቦና ጉዳዮችን እንደዚሁ የተዳሰሱ ነገሮች አሉ። ይህንን ስናይ ምን ስላላደረግን ነው ችግር ውስጥ ያለ ነው የሚለው ነገር ስናይ ከኒውተን የኢነርሻ ሕግ ጋር የሚመሳሰሉ ነገሮች አሉ ብለን ነው ያሰብነው። አንደኛ ሁል ጊዜ ተመሳሳይ ስራ ከሰራን ሁል ጊዜ ተመሳሳይ ውጤት እናገኛለን። ይሄ ከስራ አንጻር ነው። የኒውተን ሕግ ምንድን ነው የሚለው የሚንቀሳቀስ ነገር በዛ ኃይል ካልተጨመረበት በስተቀር በዛ ፍጥነት ይንቀሳቀሳል። ወይም ቁጭ ያለ ከሆነ ኃይል አፕላይድ ሆኖበት ካላንቀሳቀሰ በስተቀር ቁጭ ይላል የሚል ነው። ወደ አሰራር ስናመጣ ሁል ጊዜ ተመሳሳይ ስራ ከሰራን ሁል ጊዜ ተመሳሳይ ውጤት እናገኛለን። ሁል ጊዜ በተመሳሳይ መንገድ ልጆቻችን ካስተማር ሁል ጊዜ ተመሳሳይ ውጤት እናገኛለን። ለዚህ ነው አሁን የብሔራዊ ፈተና ውጤቶቻችን ስናይ ተመሳሳይ ነው በአብዛኛው። ይሄ ተመሳሳይነት የመጣው ለምንድን ነው? ተመሳሳይ ስራ ስለምንሰራ ነው። ምንም አዲስ ነገር ጨምረን ለምን እንደዚህ ሆነ ብለን ራሳችን ጠይቀን ለዛ ምላሽ ሰጥተን አዲስ ጉልበት አዲስ ሀሳብ ጨምረን ስለማንሰራ ተመሳሳይ ውጤት እናገኛለን። ይህ ተመሳሳይ ውጤት ማግኘት መቆም አለበት፣ እንቅስቃሴ ውስጥ መሆን አለበት የሚል እንደ ትምህርት ባለሙያነቴ ሳስበው ይሄ በጣም ያሳስበኛል። ስለዚህ ከዚህ እንውጣ ነው። ከዚህ ወጥተን የተሻለ ውጤት ማምጣት እናምጣ ነው። ተማሪዎች የምናዘጋጃቸው በዚህን ሰዓት
አንደኛ ከዚህ በፊት ላለው ስራ ነው። አሁን ግን ወደፊት ለሚፈጠር አሁን የሌለ ስራ፣ ወደፊት ለሚፈጠር ቴክኖሎጂ፣ ወደፊት ለሚፈጠር ችግር ለመፍታት ነው ልጆቹን የምናዘጋጃቸው። ለዚህ ዝግጁ ናቸው ወይ? ለዚህ ለማዘጋጀት አሁን የምንሰራቸው ስራ በቂ ነው ወይ? በቂ አይደለም። ስለዚህ መለወጥ አለበት። ወደፊት ለሚፈጠር ስራ የሚዘጋጅ ነው ወይ? አሁን ዜጋ ያለውን ስራ መስራት የሚችል ነው ወይ? የሚችል አለ፣ የሚዘጋጅ አለ። ያው ጨለምተኝነት አስፈላጊ አይደለም። ነገር ግን ስንቱ ምን ያህሉ ፐርሰንት ነው? ምን ያህሉ ነው? እሱን ራሳችን መጠየቅና መመለስ ይኖርብናል። ውጤታማ ትምህርት ማለት ይላል አንድ ሰው 10 ከ10 ማግኘት ወይም 100 ከ100 ማግኘት አይደለም። ምክንያቱም በትምህርት ሂደቱ ውስጥ መንፈሳችን ካላዳበርን፣ የማያዳብርልን ከሆነ፣ የማያጠናክርልን ከሆነ፣ ሀሳባችንን የማያሰፋልን ከሆነ፣ ኢማጂኔሽን እንዲኖረን የማያደርግ ከሆነ፣ መማርን ለመቀጠል አሁንም ለመማር የሚያስችለን ከሆነ 10 ከ10 ማግኘት ውጤታማ አያደርግም ነው የምለው። አንድ ምሳሌ ባነሳ ጋና ውስጥ አንድ ኤንጂኦ የአካባቢና ግል ንጽህና ላይ ሰራ ነበር ነው የሚባለው። ያ ኤንጂኦ አስተማሯቸው፣ ሰዎችን ሰብስቦ አስተምሮ ፈተኗቸው። ሁሉም ሰው አካባቢ ንጽህና ማለት ምን እንደሆነ እንዴት እንደሆነ መልስ ሰጠ። ከ95% በላይ ብዙ አስመዘገቡ። ጥሩ ስራ ሰርተናል፣ በቃ ተሳክቶልናል ብሎ የኤንጂኦ ሄድና ፌዝ አውት አድርጎ ከቆየ ተመልሰው ሲመጣ መጥቶ እስቲ ምን ደረጃ ላይ ነው ብሎ ለማሰብ ሲሞክር ምንድነው የሆነው? ምንም የተለወጠ ነገር የለም። ሰዎቹ ነገር አወቁ፣ ያወቁትን ግን አልተገበሩ። ስለዚህ እውቀት ከስኮር በላይ ነው ውጤታማነት ማለት ነው። ስለዚህ ትርጉም ያለው ህይወትና ትምህርት ውጤት ብቻ አይደለም የሚለው ነው። ሌላው የአንደኛው ክፍለ ዘመን መሀይሞች የሚባሉት አንድ ቶፍለር የሚባል ባለሙያ ያለው የአንደኛው ክፍለ ዘመን መሀይሞች ማለት ማንበብና መጻፍ የማይችሉ አይደሉም፣ ዲፕሎማ ወይም ዲግሪ ያልያዙ አይደሉም፣ ደጋግሞ መማርና ራሳቸውን ከዘመኑ ጋር እያበቁ መሄድ የማይችሉ ናቸው ብሎ ነው ያስቀመጠው። ከዘመኑ ጋር ለመሄድ እንግዲህ የነበረውን መቀየር አለብን፣ የነበረውን ፍጥነት መቀየር አለብን፣ የነበረውን አሰራር መቀየር አለብን፣ መነጋገር አለብን ከሚል ሀሳብ ነው። ቶማስ ሙር የተባለ ሰው ደግሞ ምንድን ነው ያለው? ብዙዎች ወደ ትምህርት ቤት ይሄዳሉ፣ ግን ጥቂቶች ብቻ በእውነት ይማራሉ ነው ያለው። ለምንድን ነው እንደዚህ ያለው? እውነት ነው። አሁን እኛ ሀገር ወደ 1 ሚሊዮን አካባቢ ገደማ ነው ማትሪክ የሚፈተነው። ስንቱ ነው ውጤታማ የሚሆነው? ለምን? ይህ ጥያቄ የቶማስ ሙር ያለው እውነት ነው። ይሄ በሀገራችን ብቻ ሳይሆን በመላ ዓለም ያለ ችግር ነው። በተለይ በታዳጊ ሀገር፣ ባደጉት ሀገሮችም ቢሆን ከሀገር ሀገር ልዩነት አለው። በእርግጥ ችግሩ አለ። ለምን ሲባል ደግሞ የተደረጉ ጥናቶች የሚያሳዩት ነገር አለ። 4 መሰረታዊ ምክንያቶችን ያስቀምጣሉ። አንደኛው ምክንያት የመምህራን ዘመኑ የደረሰበት የማስተማር ስልት ላይ የክህሎት ክፍተት አለባቸው። ለምሳሌ ወደፊት ለሚፈጠረው ስራ ነው ወይ እያዘጋጀው ያሉት? ወደፊት ለሚፈጠር ቴክኖሎጂ ነው ወይ? ወደፊት የሚፈጠረውን ችግር እንዲፈቱ ማድረግ የሚያስችል አይነት ተማሪዎችን እያፈሩ ነው ወይ ሲባል ክፍተት አለ። ክፍተቱ ምንድን ነው? የክህሎት ክፍተት አለባቸው። ይሄ በዓለም አቀፍ ደረጃ ነው። የእኛ ሀገር ወይም የገሌ ሀገር የሚባል አይደለም። በዓለም አቀፍ ደረጃ የተጠና ጥናት የሚያሳየው የክህሎት ክፍተት አለባቸው። እንደገና ደግሞ መምህራኖች የሚበረታቱበት የማበረታቻ ስርዓትም ችግር አለበት። ስለዚህ ከመምህራን ጋር የሚያያዝ ነው አንዱ ምክንያት ተብሎ የተለየው። ሌላኛው ምክንያት የትምህርት ቤት አመራር ትምህርትን የሚደግፍበት ተማሪዎችን ውጤታማ ለማድረግ የሚሰራው ስራ አናሳ ነው። ሌሎች የዕለት ተዕለት ተግባራት ላይ ነው የሚጠመዱት። የትምህርት ባለሙያዎችም ያንን ያህል ለትምህርት የሚያደርጉት ድጋፍ በቂ አይደለም፣ ውጤታማም ያልሆነባቸው አጋጣሚዎች አሉ የሚል ነገር ነው። ሁለተኛ ምክንያት እሱ ነው። ሶስተኛ ምክንያት ተማሪዎች ራሳቸው የመማር ፍላጎታቸው አናሳ ነው። ምክንያቱም ውጤታማ አይደሉም፣ መማር አይፈልጉም። አንደኛ የባህል ተጽዕኖ አለ፣ የቴክኖሎጂ ተጽዕኖ አለ። ቴክኖሎጂን በአሉታዊ መንገድ የመጠቀም ነገር አለ።
እንደገና ደግሞ መጨናነቅ የሚፈልግ ትውልድ አይደለም ይሄ ትውልድ። ስለዚህ ይሄ ክፍተት አለ። ስለዚህ የተማሪዎች የመማር ፍላጎት ማነስ አለ የሚል ነው። አራተኛውና ምናልባትም ወሳኙ ነገር ወላጆች፣ ህብረተሰቡ በአጠቃላይ ለትምህርት የሚያደርጉት ድጋፍና ተሳትፎ አናሳ ነው የሚል ነው ጥናቱ ያሳየው። የመጀመሪያዎቹ ሁለቱን ስናይ አሁን ፊንላንድ በትምህርት ቤት አመራርና በመምህራኖቻቸው ላይ ጥሩ ስራ ስለሰሩ ክህሎታቸውን ስላሳደጉ በትምህርት በጣም ውጤታማ ሆነው ወደፊት እየመጡ ናቸው። ቬትናም ህብረተሰብን በማሳተፍ ወላጆች ልጆቻቸው ላይ በደንብ እየሰሩ በማድረጋቸው ከነበሩበት 55ኛ አካባቢ ደረጃ ወደ 11ኛ ደረጃ መጥተዋል። በዓለም አቀፍ የመማር ብቃት ምዘና ውጤት ማለት ነው። ይሄ ከተሰራ ውጤት ማምጣት እንደሚቻል ተማሪዎችን አሁን ሞቲቬት የምናደርጋቸው ከሆነ ችግሮቻቸውን እየለየን የምንደግፋቸው ከሆነ እነሱን ወደ ትምህርት ማነሳሳት ስለሚቻል ውጤታማ ማድረግ ይቻላል። ስለዚህ እነዚህ ጉዳዮች ዝርዝር ነገሮችን ወደፊት እናያለን። የ8 የችሎታ ዘርፎች 5ን በአጠቃላይ እናያለን። 3 የመማር ዘይቤዎች፣ የልቦና ውቅር፣ የተሰጥኦና ተውቦ፣ እነዚህ ጉዳዮች ሁሉ በዝርዝር እንዴት እንደምንለይ፣ መሳሪያዎቹ ምን እንደሆኑ፣ ከዛ በኋላ ምን መደረግ እንዳለበት ብዙ ነገሮችን ወደፊት እንነጋገርበታለን። ስለዚህ ይህን ነገር ያው ሼር፣ ላይክ፣ ሰብስክራይብ እንድታረጉ በአክብሮት እንጠይቃለን። ከሁሉም በላይ ግን ኮሜንት ደግሞ እንፈልጋለን። ኮሜንቱ ምንድነው? ጥያቄዎች መጠየቅ ይቻላል። አሁን በተነሱት ላይ ወደፊትም በሚነሱት ላይ ጥያቄዎችን እየጠየቅን መሄድ እንችላለን። አስተያየቶችን፣ ሀሳቦችን እንሰጣለን። እነዚህ አስተያየቶችና ሀሳቦች ምላሽ እኛ መስጠት የምንችለውን እንሰጣለን። ያልሆኑትን ደግሞ ባለሙያዎችን እየጋበዝን ምላሾችን እየተሰጡ እየተነጋገርን እየተማማርን ትምህርት ላይ ለውጥ ለማምጣት ነው። አድራሻችን እዚህ ላይ በተቀመጠው መሰረት ነው። ስልክ ቁጥሮች 09139746 0983743209፣ ቴሌግራም 09139746 ነው። ሀሳብ እንደምትሰጡ፣ ኮሜንት እንደምትሰጡን እና በትምህርት ስብራት ላይ በጋራ እንደምንሰራ እምነቴ ነው።